ሰላም ጤና ይስጥልኝ የቻናላችን ተከታታዮች፣ ዛሬ በፊታችሁ ላይ የሚወጡ የብጉር ጠባሳዎች፣ ጥቁረቶችና ያልተስተካከለ የቆዳ ቀለም ሰልችቷቸዋል? መስታወት ባያችሁ ቁጥር በፊታችሁ ላይ የሚታዩ ጥቋቁር ነጠብጣቦች በራስ የመተማመን ስሜታችሁን ቀንሰውታል? እንግዲያውስ ዛሬ የምነግራችሁ በጣም ደስ የሚል መልካም ዜና አለኝ። ዛሬ በዚህ ቪዲዮ በቤት ውስጥ በቀላሉ በሚገኙ ተፈጥሯዊ ግብአቶች ብቻ በፊታችሁ ላይ የሚታይ ፈጣን ለውጥ የሚያመጡ የቆዳን የተፈጥሮ ብሩህነት የሚመልሱና ጠባሳዎችን በዘላቂነት የሚያጠፉ አስደናቂ ውህዶችንና ሙሉ በሙሉ የእንክብካቤ ደረጃዎችን ይዤላችሁ መጥቻለሁ። እነዚህ ውህዶች የቆዳ ሴሎችን በማደስ የጠቆሩ ክፍሎችን ያጠራሉ፣ የብጉር ጠባሶችንም ያደበዝዛሉ። ቪዲዮን እስከ መጨረሻ በጥንቃቄ ተከታተሉ፣ ምክንያቱም የምታዩትን ለውጥ ለማስቀጠልና ቆዳችሁ እንዳይጎዳ የሚረዱ በጣም ወሳኝ ሚስጥሮችን መጨረሻ ላይ ነግራችኋለሁ። ለቻናሉ አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ የደውል ምልክቱን ይጫኑ። ቪዲዮንም ላይክ በማድረግ ጀምሩ። አሁን በቀጥታ ወደ ዋና መረጃዎቹ እንለፍ። እንደተለመደው ወደ ውህድ ዝግጅቶቹ ከመሄዳችን በፊት ለመሆኑ የብጉር ጠባሳ ወይም ጥቁረት በፊታችን ላይ ለምን ይፈጠራል? ስንት አይነት የብጉር ጠባሳስ አለ የሚለውን እንመልከት። የችግሩ መንስኤ ማወቅ መፍትሄውን የበለጠ ውጤታማ ያደርገዋል። የብጉር ጠባሳ የሚፈጠረው ብጉር በሚወጣበት ጊዜ የቆዳን የውስጠኛ ክፍል ሴሎችና ቲሹዎች ላይ ጉዳት ሲያደርስ ነው። በቆዳችን ላይ የሚገኙ ጥቃቅን ቀዳዳዎች በቅባት፣ በሞቱ የቆዳ ሴሎችና በባክቴሪያ ሲደፈኑ ብጉር መፈጠር ይጀምራል። ባክቴሪያዎቹ በቆዳው ቀዳዳ ውስጥ ሲበዙ ቆዳችን ያብጣል፣ ይቀላል። ይህ እብጠት የቆዳችንን የውስጠኛውን ክፍል ወይም ደርሚስ ግድግዳ በመደርመስ የቆዳ ህዋስን ያበላሻል። ብጉር መዳን ሲጀምር ቆዳችን የተጎዳውን ቦታ ለማከምና ለመጠገን አዳዲስ የኮላጅን ፋይበሮችን ማምረት ይጀምራል። ቆዳችን ራሱን በሚጠገንበት ጊዜ በቂ ኮላጅን ካላመረተ ብጉሩ በዳነበት ቦታ ላይ የጎደጎደ ወይም የተቃጠቁ ጠባሳ ይፈጥራል። በአንጻሩ ደግሞ ቆዳችን ከተፈለገው በላይ ከፍተኛ መጠን ያለው ኮላጅን ካመረተ ቦታ ላይ ከፍ ያለ ወይም የተነፋ ጠባሳ ይፈጥራል። ሶስተኛው አይነት ሃይፐርፒግመንቴሽን። ብጉሩ በሚድንበት ጊዜ ቆዳችን ላይ ከልክ በላይ ሜላኒን ወይም የቆዳ ቀለም ሰጪ ንጥረ ነገር ሲያመርት ብጉሩ ሙሉ በሙሉ ከጠፋ በኋላ ጥቁር ነጠብጣብ ሆኖ ይቀራል። እንዴት እንደሚከሰትና የጠባሳ አይነቶቹን በሚገባ ከተረዳን አሁን ደግሞ ወደ ውህድ ዝግጅቶቹ እንሂድ። እነዚህ ውህዶች በሶስተኛ ላይ ለጠቀስነው ሃይፐርፒግመንቴሽን ወይም ጥቋቁር ነጠብጣብ ለተባለው የብጉር ጠባሳ አይነት ፍቱን የሆኑ ናቸው። በቀጣይ ስለ ሌሎቹ እንዲሰራ ከፈለጋችሁ ኮሜንት ላይ ጻፉልን። የእርድ፣ የሩዝ ውሃና የማር ውህድ። በእርድ ውስጥ የሚገኘው ከርኩሚን የተባለው ኃይለኛ አንቲኦክሲደንት የቆዳ ቀለም ሰጪ ሴሎችን እንቅስቃሴ በመቀነስ የጠቆረውን ክፍል ያጠራል። የሩዝ ውሃ በቪታሚኖች የበለጸገ ስለሆነ የፊት ቆዳን ተፈጥሯዊ ብሩህነቱን በፍጥነት ይመልሳል። ማር ደግሞ የተፈጥሮ እርጥበትን በመስጠትና ባክቴሪያን በመከላከል የብጉር ጠባሳዎችን በቀላሉ ያደበዝዛል። ይህንን ውህድ ለማዘጋጀት የሚያስፈልጉን ግብአቶች ግማሽ የሻይ ማንኪያ ንጹህ የእርድ ዱቄት፣ 1 የምግብ ማንኪያ የተዘፈዘፈ የሩዝ ውሃ፣ 1 የሻይ ማንኪያ ንጹህ ማር። በትንሽ ንጹህ ዕቃ ውስጥ አድርጋችሁ ለስላሳ ወፈር ያለ ክሬም እስኪሆን ድረስ በደንብ አደባልቁት። ፊታችሁን በፊት ሳሙናና በሞቀ ውሃ ከታጠባችሁ በኋላ ውህዱን ጠባሳውና ጥቁረቱ ያለበት ቦታ ላይ እኩል አድርጋችሁ ቀቡት። ከ15 እስከ 20 ደቂቃ ያክል አቆይታችሁ በለስላሳ ወይም በቀዝቃዛ ውሃ ታጠቡት። ይህንን ውህድ በሳምንት 3 ጊዜ መጠቀም ትችላላችሁ። የፓፓዬና የሎሚ ጭማቂ። በፓፓዬ ውስጥ የሚገኘው ፓፔን የተባለው ተፈጥሯዊ ኢንዛይም ያረጁና የጠቆሩ የቆዳ ሴሎችን
በቀላሉ ጠራርጎ የሚያስወግድ ሲሆን የሎሚው ጭማቂ በውስጡ ባለው ከፍተኛ የቪታሚን ሲ እና ሲትሪክ አሲድ ይዘት አማካኝነት የብጉር ጠባሳዎችንና ጥቁረቶችን የማንጣት ብቃት አለው። ይህን ውህድ ለማዘጋጀት የሚያስፈልጉን ግብአቶች 2 ማንኪያ የበሰለ ፓፓዬ፣ ከ3 እስከ 4 ጠብታ የሚሆን ትኩስ የሎሚ ጭማቂ። እዚህ ጋር ማስተዋል ያለባችሁ ነገር ቆዳችሁ ሴንሲቲቭ ወይም ቁጡ ከሆነ የሎሚ መጠኑን መቀነስ። የበሰለውን ፓፓዬ በሹኪያ በደንብ አሽታችሁ ማለስለስ። የሎሚውን ጭማቂ ጨምራችሁ በደንብ ማደባለቅ። ፊታችሁ ላይ እኩል አድርጋችሁ በመቀባት ከ10 እስከ 15 ደቂቃ ማቆየት። ካቆያችሁ በኋላ በቀዝቃዛ ውሃ በጥንቃቄ መታጠብ። ይህን ውህድ በሳምንት 2 ጊዜ ብትጠቀሙት ፈጣን ለውጥ ለማምጣት ተመራጭ ነው። የሬትና የኩከምበር ወይም የኪያር ጄል። ሬት የቆዳ ሴሎችን በፍጥነት እንዲታደሱና ጠባሳዎች በጊዜ ሂደት እንዲጠፉ የማድረግ ከፍተኛ ተፈጥሯዊ አቅም አለው። ኪያር ደግሞ የቆዳ መጥቆርንና ማቃጠልን በማቀዝቀዝ ቆዳ በቂ እርጥበት እንዲያገኝ ያደርጋል። ይህን ውህድ ለማዘጋጀት የሚያስፈልጉን ግብአቶች 1 ማንኪያ ትኩስ የሬት ጄል፣ 1 ማንኪያ የተፈቀፈቀ የኪያር ጭማቂ። የሬቱን ጄልና የኪያሩን ጭማቂ አንድ ላይ አዋህዳችሁ በደንብ ማቀላቀል። ማታ ከመተኛታችሁ በፊት ፊታችሁ ላይ ቀብታችሁ ማደር ወይም ቀን ቀብታችሁ ለ30 ደቂቃ ቆይታችሁ በቀዝቃዛ ውሃ መታጠብ። በሳምንት 4 ቀን መጠቀም ትችላላችሁ። የቡናና የእርጎ ውህድ። በቡና ውስጥ ያለው ካፌንና አንቲኦክሲደንት የፊት ደም ዝውውር እንዲፋጠን በማድረግ የጠቆሩ ቦታዎችን የሚያነቃቃ ሲሆን በእርጎ ውስጥ የሚገኘው ላክቲክ አሲድ ደግሞ የብጉር ጠባሳዎችን በብቁ ሁኔታ በማጽዳት የፊት ቆዳን ያጸዳል። ይህን ውህድ ለማዘጋጀት የሚያስፈልጉን ግብአቶች 1 ማንኪያ ደቃቅ የተፈጨ ቡና፣ 1 ማንኪያ የተፈጥሮ እርጎ። ቡናውንና እርጎውን አዋህዳችሁ ማደባለቅ። ፊታችሁ ላይ በቀስታ በክብ እንቅስቃሴ እየሰራችሁ ለ2 ደቂቃ ያክል በለስላሳው ማሸት ወይም ስክራብ ማድረግ። በጣም በኃይል አለማሸት። ለ10 ደቂቃ ፊታችሁ ላይ ቆይታችሁ በለስላሳ ውሃ መታጠብ። በሳምንት 2 ወይም 3 ቀን ብትጠቀሙት ይመከራል። የአጃና የወተት ስክራብ። ይህ ውህድ የጠቆረንና ማዲያት ያረፈበትን የቆዳ ክፍል በቀስታ በመፈቅፈቅ አዲስ ንጹህ ቆዳ እንዲተካ የሚያደርግ ውህድ ነው። የሚያስፈልገን ግብአት 1 የሾርባ ማንኪያ የተፈጨ አጃና 2 የሾርባ ማንኪያ ንጹህ ወተት። አጃውን ከወተቱ ጋር በመቀላቀል ለ5 ደቂቃ ማቆየት። ፊቶ ላይ ተቀብተው ለ2 ደቂቃ በለስላሳው እሹት። ከዚያም ለ15 ደቂቃ ተቀብተው ካቆዩት በኋላ በለስላሳ ውሃ መታጠብ። በሳምንት 2 ወይም 3 ቀን መጠቀም ይችላሉ። አሁን ደግሞ የቪዲዮ ዋና ክፍል ላይ ደርሰናል። እነዚህን ውህዶች ተጠቅማችሁ ያገኛችሁትን አስደናቂ ለውጥ ዘላቂ ለማድረግና አዲስ ትኩረት እንዳይፈጠር እነዚህን ጥንቃቄዎች አድርጉ። 1ኛ የፀሐይ መከላከያን መጠቀም። እነዚህን ተፈጥሯዊ ውህዶች ስንጠቀም ቆዳችን አዳዲስ ሴሎችን ስለሚያወጣ ለፀሐይ ብርሃን በጣም ተጋላጭ ይሆናል። ስለዚህ በፀሐይ ውስጥ ስትወጡ ሁልጊዜ የፀሐይ መከላከያ ክሬም መጠቀም አትርሱ። 2ኛ ብጉርን አለማፍረጥ ወይም አለመነካካት። ብጉር ሲወጣ መንካት ወይም ማፍረጥ ጠባሳን ይበልጥ ጥልቅ እንዲሆንና እንዲጠቁር ያደርጋል። 3ኛው በቂ ውሃ መጠጣት። በቀን ከ2 እስከ 3 ሊትር ውሃ መጠጣት የቆዳ ሴሎች ፈጣን እርጥበት አግኝተው እንዲታደሱ ያደርጋል። 4ኛው የቆዳ ሙከራ ማድረግ። ማንኛቸውንም ውህዶች ሙሉ ፊታችሁ ላይ ከመጠቀማችሁ በፊት በእጃችሁ ወይም በአንገታችሁ አካባቢ ትንሽ ቀብታችሁ ለ10 ደቂቃ በመጠበቅ የቆዳ መቆጣት አለመኖሩን አረጋግጡ። ውድ የቻናላችን ቤተሰቦች የዛሬው ቪዲዮ ይህንን ይመስል ነበር።
ይህንን ቪዲዮ ከወደዳችሁ አሁኑኑ ላይክ ማድረግና ለወዳጆቻችሁ ሼር ማድረግ አትርሱ። በቀጣይ ስለምን እንድንሰራላችሁ ትፈልጋላችሁ? የምትፈልጉትን ነገር ከታች ኮሜንት ላይ ጻፉልን። አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። ስለተከታተላችሁን ከልብ እናመሰግናለን። ደህና ሁኑ።